ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በያላችሁበት የክርስቶስ ሰላምና ጸጋ ይብዛላችሁ። ዛሬ በክርስቶስ ምን ተደረገልን በሚለው ሐሳብ መጥቻለሁ እና ይሄን ሐሳብ በትንሹ እንመለከታለን። በክርስቶስ እጅግ ብዙ ነገሮች ሆነውልናል። ነገር ግን እኔ በዋናነት እንድናይና እንድንመለከት የምፈልገው ሐሳብ ከማንነት አንፃር ነው። በመጀመሪያ ደረጃ በእግዚአብሔር መልክና አምሳል ምንም እንኳን የተፈጠርን ቢሆን በአዳም መተላለፍና ኃጢአት የተነሳ ግን የማንነት ለውጥ አድርገን ነበር። የማንነት ለውጥ አጋጥሞን ነበር። ይህ ለውጥ ደግሞ የመጣው ከኃጢአት የተነሳ እንደሆነ መጽሐፍ ቅዱሳችን ይናገራል። የመጀመሪያው ሰው አዳም በኃጢአት ከመውደቁ የተነሳ የማንነት ለውጥ ውስጥ እንደገባን ይናገራል። ይህንንም እግዚአብሔር ለማስተካከል ያደረገው አንድያ ልጁን በመላክና ስለኛ ኃጢአት እንዲሞት በማድረግ ነው። መጽሐፍ ቅዱሳችን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ብሎ መጽሐፍ ቅዱሳችን ይናገራል። በእኛ ቦታ በእኛ ምትክ ክርስቶስን በማድረግ እኛ የነበርንበት ቦታ ላይ ክርስቶስን በማስቀመጥ ኃጢአተኛ ማንነታችን ለእርሱ በመስጠት የእርሱን ጽድቅ ማንነት ደግሞ ለእኛ በመስጠት ይሄንን ነገር እግዚአብሔር አድርጎልናል ማለት ነው። ስለዚህ የመጀመሪያ የተደረገልን ነገር የማንነት ለውጥ ነው። ከኃጢአተኝነት ማንነት ወጥተን ወደ ጽድቅ ማንነት ውስጥ ገብተናል ማለት ነው። ይሄ ስጦታ ነው። ጽድቅ መጽሐፍ ቅዱሳችን ስጦታ እንደሆነ በአንድም በሌላ ቦታ ይናገራል። ስለዚህ ይሄ የጽድቅ ስጦታ ሰዎች በስራቸው የሚያገኙት በድካማቸው በልፋታቸው የሚያገኙት አይደለም። በዛ መንገድ ስለማይገኝ ነው እግዚአብሔር የጽድቅ ስጦታ ብሎ መጽሐፍ ቅዱሳችን ያስቀምጠልን ማለት ነው። ስለዚህም አንዱ ከተሰጠን እጅግ ትልቅ ስጦታ በክርስቶስ ከተደረገልን ነገር አንዱ የማንነት ለውጥ ማግኘት ነው። ከዛ በመቀጠል ደግሞ ከዚህ ከማንነት ለውጥ ጋር በተያያዘ ደግሞ ያገኘነው የልጅነት ስልጣን ነው። የእግዚአብሔር ልጅነት ስልጣን ነው። የእግዚአብሔር ባህሪ መካፈል ነው። የእግዚአብሔርን ባህሪ አካፈለን ልጅ የመሆን ይሄ እጅግ ድንቅ መለኮታዊ ስጦታ ነው። ይሄ ስጦታ እንዲሁ በስራ በድካም የሚገኝ አይደለም። በእግዚአብሔር ልጅ መስዋዕትነት የተገኘ ስጦታ ነው ማለት ነው። መጽሐፍ ቅዱሳችንም እኛ ከእርሱ በመወለዳችን ስላገኘነው ነገር ይናገራል። ይሄ የልጅነት ስጦታ ከእግዚአብሔር በመወለድ የሚመጣ እንጂ እንዲሁ የሚገኝ እንዳልሆነ መጽሐፍ ቅዱሳችን ይናገራል። ይሄም ስጦታ የልጅነት ስጦታ እንደነገርኳችሁ በዮሐንስ 1:12 ጀምሮ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከስጋ ፈቃድ አልተወለዱም ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ በመወለድ ያገኘነው ታላቅ ስጦታ ነው። ልጅነት ከእግዚአብሔር በመወለድ የሚመጣ እጅግ ድንቅ ስጦታ ነው። እሺ እንደዛ ከሆነ ታዲያ ጽድቅ ምን ማለት ነው የሚለውን ደግሞ እንመልከት። ጽድቅንና ስለ ልጅነት ትንሽ ነው ማካፈል የሚፈልገው። ጽድቅ ማለት በእንግሊዘኛው ቃል ራይቸስነስ የሚለው ቃል ነው። ይሄ ቃል ደግሞ ምን ማለት ነው? ራይት ስታንዲንግ ቢፎር ጋድ ማለት ነው። ራይት ስታንዲንግ ቢፎር ጋድ ወይም ደግሞ በእግዚአብሔር ፊት በትክክል መቆም ማለት ነው። በእግዚአብሔር ፊት በትክክል የመቆም መብትን ነው የተቀበልነው። ስለዚህ ይሄ የማንነት ለውጥ ነው። ከዚህ በፊት በእግዚአብሔር ፊት መቅረብ አንችልም ነበር። በእግዚአብሔር ፊት ለምን ሲባል ኃጢአተኞች ስለሆነ በእግዚአብሔር ፊት በትክክል መቅረብ አንችልም የነበር። አሁን ግን በእግዚአብሔር ፊት ያለምንም ሀፍረት ያለምንም መሸማቀቅ በእግዚአብሔር ፊት ያለምንም ኩነኔ መቅረብ የምንችልበትን መብት ተቀብለናል። አቅምን አግኝተናል ማለት ነው። ስለዚህ ይሄ ነው ጽድቅ ማለት። ስንጸድቅ ከኃጢአተኝነት ማንነት ወጥተን በእግዚአብሔር ፊት ያለምንም ኩነኔ ያለምንም መሸማቀቅ ያለምንም ሀፍረት የመቅረብ አቅም እናያገኘን ማለት ነው። በሁለተኛ ደረጃ ደግሞ ልጅነት ማለት ደግሞ ከእግዚአብሔር ጋር እጅግ የጠለቀ ህብረት ማለት ነው። ህብረት በመላእክትና በእግዚአብሔር ዘንድ መካከል ያለ ህብረት አይደለም። ይህ ህብረት በአብና በወልድ መካከል ያለው የልጅነት ህብረት ነው። ይህ የተለየ ፌሎሺፕ ነው። እግዚአብሔርን ስንቀርብ እንደ ጌታና እንደ ፈጣሪ እንደ ገዢ ብቻ ሳይሆን እንደ አምላክ ብቻ ሳይሆን እንደ አባት የምንቀርብበት በእግዚአብሔር ፊት ያለምንም መሳቀቅ እንደ አባታችን ሆኖ የምንቀርብበት ፌሎሺፕ ነው። ይሄ እጅግ የተለየ ፌሎሺፕ ነው። ይሄን ህብረት በክርስቶስ ኢየሱስ የእግዚአብሔር ልጅ በመሆን ዳግመኛ በመወለድ ተቀብለናል ማለት ነው። ዳግመኛ በመወለድ ነው ይሄንን
መብት ያገኘነው። መጽሐፍ ቅዱሳችን እኛ ከደም ወይም ከወንድ ፈቃድ እንዳልተወለድን ይናገራል። የተወለድነው ከእግዚአብሔር ነው። ከእግዚአብሔር ከተወለድን ደግሞ ከእሱ ጋር እጅግ የጠለቀ ህብረት አለን ማለት ነው። ክብር ለኢየሱስ ሲሆን